የአዳም እጅ አሻራ ንቱባን ስብስቦች ደራሲ ዘገየ ታዴ። ምዕራፍ 5 የሀበሻ አምላክ። ነጭኤል ወንድምህ ሀበሻኤልን ምን አደረግከው? የወንድምህ ደም በበረሃ ይጮኻል። ወንድምህ ሀበሻኤልስ ወዴት አለ? እኔ የወንድሜ ጠባቂ ነኝ ወይ የታየሁትና ሲል መልስ ሰጠ። ምድር ሁለት ወንድማማቾችን ወለደች፣ ሀበሻኤልና ነጭኤልን። ሀበሻኤል የእምነት እረኛ ነበር፣ ነጭኤል ደግሞ የንዋይ እረኛ። በአንዲት ቀን ሁለቱም ለአምላካቸው መስዋዕት ሊያቀርቡ ወደ ናጎሬ ተራራ ወጡ። ናጎሬ ተራራ የሰማያ ሰማያት ነበረ። ሲወጡም በማርያም መቀነት እየተጎተቱ ሲወርዱም በማርያም መቀነት እየተንሸራተቱ ይወጣበት ይወረድበት የነበር ተራራ ነው። ይህ የማርያም መቀነት ጉንጉን ጸጉር በመባል ይጠራል። መቀነቱ ከ3 ዘለላ ጸጉሮች ተገምዷል። አንዲቷ ዘለላ ከአዳም፣ ሁለተኛይቱ ዘለላ ከሔዋን እንዲሁም ሶስተኛዋ ዘለላ ደግሞ ከፈጣሪ ጸጉር ተነቅለው የተገመዱ የናጎሬ ተራራ መሰላሎች ናቸው። በናጎሬ ተራራ ሀበሻኤል ቀድሞ መስዋዕቱን አቀረበ፣ በገናውን ደረደረ፣ መረቅ ዝማሬውን፣ ጣዝማ ምስጋናውን አቀረበ። አምላኩንም አመሰገነው፣ አምላኩም ደስ ተሰኘ። ቀጥሎ ነጭኤል መስዋዕቱን አቀረበ። 4 አጋስስ የሚመዝን ወርቅ፣ 3 በቅሎ የሚመዝን ብር፣ 2 ዝሆን የሚመዝን አልማዝ አቀረበለት። አምላኩም መስዋዕቱን ተቀበለ። ደስታው ግን እንደ ሀበሻኤል መስዋዕት አልነበረም። በዚህ ጊዜ ነጭኤል ተበሳጨ፣ በሀበሻኤል ላይ ክፉና ከንቱ ሐሳብ አሰበበት። በሁለተኛውም ቀን ሁለቱም ወንድማማቾች ወደ ናቆጤ በረሃ ወረዱ። ነጭኤል ሀበሻኤልን በወርቅ መዶሻ ቀጥቅጦ ገደለው። በአልማዝ ሰንሰለት አስከሬኑን ጎትቶ ሥጋውን ብጥስጥስ አደረገው። ነጭኤል የወንድምህ ሀበሻኤል ደም በበረሃ ይጣራል፣ ወንድምህን ምን አድርገኸዋል? እኔ የወንድሜ ጠባቂ ነኝ ወይ ብሎ ቢመልስም ወንድሙን ካልጠበቀ ማንን ይጠብቅ? ለወንድሙ ያልሆነ ለወንድሙ ያላዘነስ ለማን ይሆናል? ለማንስ ያዝናል? ተያይዞ ይተዛዘናል እንጂ። ያዕቆብ ንፍሮ በልቶ ከራቧ መለጠ፣ ኤሳውን ቢርባው ምስር ንፍሮ ገዝቶ ብኩርና ሸጠ እንዲል። የሀበሻና የነጭ ጥላቻ ከዚህ በኋላ የተጀመረ ይመስለኛል። ምድር በሁለት ምልኪዎች እንደ ጅማት ተወጣጠረች። አንደኛው ዓለም አንድ ናት፣ አንድ አምላክ አላት፣ እርሱም ነጭኤል ነው ሲሆን፣ ሁለተኛው ደግሞ የሀበሻዎች አምላክ ነጭኤል ሳይሆን ሀበሻኤል ነው የሚል መከራከሪያ ነጥብ ነው። በዚህ ጊዜ ፈጣሪ የምድርን እንባና ዋይታ ሰማ። ፍርዱን ሊሰጥ ከመንበሩ ከፍ ከፍ አለ። ወሬ ነጋሪውንም ላከ እንዲህም ሲል፣ ለሞተው ልጃችሁ ሀበሻኤል መተኪያ ናትና ሴት ለአቤል ምትክ ይባል ዘንድ እንደፈቀደ ለሀበሻኤል መተኪያም ኢዮጵ ትሁን ብሎ ሰጣቸው። በዚያ በጥቁሮች ምድር ስልጣን የተጠማ ሰው ነበረ። በሌላ በኩል የጥቁሮች መበደል፣ ግፍ፣ መከራ አንገሽግሾታል። የእንዶድ መረቅ ሆኖበታል። አፍሪካ ጥቁር ናት፣ ጥቁሮች ደግሞ በጥቁሮች እንጂ በነጮች አይገዙም ሲል በፖለቲካ ፈረሱ ተፈናጠጠ። የነጮችን እምቢተኝነት የሚቀድም የቄሳር ባዝራ የሄሮድስ ፈረስ ግን አልተገኘም ነበርም። አንተ የሄሮድስ ፈረስ የምትራመደው ሩቅ፣ የምትጋልበው ሽምጥ፣ የምትቆረጥመው ፍልጥ፣ አንተን ጉልበታም ያደረገህ ግን ማን ነው? የፈጠረህን ለመግደል አሳዳሪህን ማፈናጠጥስ ወዴት ነው? ጃማይካዊ ገርቭ ይባላል። የጥቁሮች አምላክ በቅርብ ይወለዳል፣ መተዛዘን ይመነጫል፣ መስጠት ይመጣል፣ ፍትህ ይነግሳል፣ እኩልነት ይዘራል፣ ፍቅር ይታጨዳል። ለዚህ መሪ ዘዋሪ ግን ሀበሻኤል የሚባል አምላክ ሲወለድ ነው ብሎ ከፖለቲካ ፍትውቱ ወደ ነቢያዊ አስተምሮቱ ተዛወረ።
ገርቭ በ1920ዎቹ በጃማይካ ከፍተኛ የነጻነት ተጋድሎ አድርጓል። ደጋግሞ ተናገረ። አፍሪካ የጥቁሮች አደባባይ ናት፣ ጥቁሮቹ ደግሞ በጥቁሮች እንጂ በነጮቹ አይወሰኑም እያለ ገርቭ ጠንካራ አቋሙን የመሰረት ድንጋይ ተከለ። ታዲያ ይህ የፖለቲካ እርምጃው አላዋጣ ሲለው ነበረ ጉዞውን በነቢዮች መስመር ለማድረግ የወሰነው። ካህን ሆኖ የተጠመቀ የክህነት አክሊልንም ያጠለቀ ሕዝቡን መጽሐፍ ቅዱስ እያጠመቀ አሳመነው። ዓለሙን በአፉ አሻራ ሰበካት፣ በእግሩ ዱካም አዳረሳት። እንዲህም አለ፣ እግዚአብሔር ሰውን እንደ አርአያችን እንፍጠር ብሎ በአርአያውና በአምሳሉ ፈጠረን። የእኛ አምላክ ጥቁር እንጂ ነጭ አይሆንም። ነጭ አምላክ በአርአያው ከፈጠረ ጥቁር ፍጥረት አይፈጠርም። ያ ካልሆነ ግን በቅርብ ቀን ከአፍሪካ ምድር ሀበሻኤል ይወለዳል። ሀበሻኤል ደግሞ የጥቁሮች አምላክ ነው። ጃማይካ በድፍን ልባቸው ተቀበሉት። በቅዱስ ቃሉ ሊድኑ አሊያም ሊያድኑ ተጠመቁበት። በዚሁ ዓመት ጃማይካን ትልቅ መቅሰፍት ወረደባት። የዝናብ መስኮት ከሰማይ ተቸነከሩ፣ የምድር ውሃ ቀዳዳዎችም ተዘጉ። ጃማይካ በድርቅ ድቁስቁስ አለች። ቀናት ነጎዱ፣ ወራቶችም ተምዘገዘጉ። 7 ዓመታትን አሳለፈች ጃማይካ። ቅጠሎች ረጋገፉ፣ ሳሮች ተልቆሰቆሱ፣ ደቀቁ፣ በንፋስ ተዘሩ፣ አየር ላይም ተበተኑ። ያላዘነ የለም። ያዩ የሰሙት ሁሉ በሆዳቸው ዋይታ አደረጉ። የተሰቀለው ይወርድ ዘንድ ሀበሻኤልን ፍለጋ በባዶ አንጀታቸው ሀገር ጥለው ተሰደዱ። በዚያ በኢዮጳ ሀገር አንድ ንጉሥ ነገሰ። የጃማይካ ድርቅና ችግር አፍላ ወሬ ሆኖ ደረሳቸው። ከስጋዊ ስሜታቸውን ዘግተው ወደ ነፍሳቸውም ተመለከቱ። በአርምሞ ውለው አደሩ፣ ሰነባበቱ። ቀበቷቸውን ፈተው ጸለዩ። ምታት የሚልም አይጠፋም። ብቻ በጸሎቱ አሊያም በድግምቱ የሻቱት ተፈጸመላቸው። በጃማይካ የሰማይ ነጫጭ ስስ ደመናዎች ተዘሩባት። አልፈው ቁጢጥ አሉ። ፀሐይ ስታሰብር ልትጠልቅ ግልገል ደመናዎችም ተሰባሰቡ። መልካቸው ተቀየረ። የሀገራቸውን ሕዝብም መሰሉ። ቆፍጣና ሆኑ። ለጥቁሮች ጥቁር ሰማይ፣ ጥቁር ደመና፣ ጥቁር ዝናብ ለመሆን ተደራጁ። የደመና ማህበርም ያቋቋሙ ይመስላል። ኑርን በህብረት ዘመቻ ሊፈጽሙ ተሰናዱ። ከደቂቃዎች ቀደም ብሎ አንዲት ሄሊኮፕተር ከኢዮጳ ሀገር ተነስታ የብዙ ሀገሮችን ድንበር ሰባበረች። ድንበር ጠባቂ የአየር ወታደሮችም ዶቄት አደረገቻቸው። ከብዙ ድል በኋላ የጃማይካን ድንበር ማለፍ ግን ተሳናት። በመጨረሻም ጃማይካ ላይ አረፈች። እንውረድ በህብረት የደመናዎች ዘመቻም ጃማይካ ላይ ተፈጸመ። ዥዥ ያለ ከጎርፍ ከሰማይ ወረደ። የኢዮጵ ንጉሥ የጥቁሮች አምላክ ሆኑ፣ እነሆ ሀበሻኤል ተወልዷል ሲል ገርቭ በደስታ ትንቢቱን ተናገረ። እውነት እግር አብቅሎ በምድር ላይ መሄድ ጀመረ። ለምን? እውነት እግር አውጥቶ አይራመድ፣ በደንብ ይሄዳል እንጂ። እውነት እላችኋለሁ ትክክለኛውም እውነትም መንገድም እኔ ነኝ ይላል መጽሐፉ። እግዚአብሔር እውነት ነው። እግዚአብሔር መንገድ ነው። ለዚህ እውነት በእግሩ ምድር ላይ ሄደ ማለት እግዚአብሔር ምድር ላይ ተጓዘ ማለት ነው። ይህ ደግሞ በአዲስ ኪዳን አዳምን ሊያድን ዓለምን በእግሩ የሚያስስበት በበረሃ እየሄደ የሚያስተምርበትን ለማስረዳት የብሉይ ኪዳን ነቢያት የተናገሩት ባይሆንም ይመስለናልና የተቀረጸው እውነት ይህ ነበር። በድርቅ የተጎሳቆሉ፣ የተሰደዱ፣ የተዳከሙ ጃማይካዎችም በሀበሻኤል አምላካቸው ፍጹም መድኃኒት አገኙ። የጃማይካ ሰዎች ተሰበሰቡ። ትሪታሊያ ኮንሰርት ለማየት በሚመስል አንዱ የአንዱን ትከሻ እየተደጋገፈ በእግሩ ጣት እየቆመ ሀበሻኤልን ለማየት ተረባረቡ። ከፍተኛ ሕዝብ ጃማይካን አተረማመሳት። የኢዮጵ ንጉሥ አጭር ነበሩ። ከማጠራቸው የተነሳም መታየትን ተጠይፈው በርከክ ያሉ መሰሉ። ጃማይካዊ ግን አጥብቀው ፈለጓቸው። የልባቸው መሻት ፈጸመላቸው። አንድ ረጅም ጃማይካዊ በሰዎች ተስቦ አያቸው። እኒያውና ኢዮጵያዊው ንጉሥ ብሎ ተናገረ። ቅላጼው የተደናገረው ጃማይካዊ ከኦሪት የለቃቀሟቸውን
እውቀቶች በመጠቀም መጽሐፍ ቅዱሳዊ ይዞታ ይኖራቸው ዘንድ ማስተካከሉት። ኢትዮጵያዊው ንጉሥ ብለው ጠሯቸው። ስማቸው ከብሉይ ኪዳን ስሞች ኢትዮጵያን መርጠው አቆራኟቸው። ደጋግሞ ካነበቡት መጽሐፍ ቅዱስ ኢትዮጵያን መረጡ። ሀበሻኤል የጥቁሮች ንጉሥ ብለው ጠሯቸው። ፀሐይ በጃማይካ ሰማይ ላይ ብቻ ደመቀች። ጃማይካዎች ከንጉሱ በላይ ከፍ አድርገው ሰቀሏቸው። አምላክ አደረጓቸው። ዘላለማዊ አምላክ። ብዙ አማኞችም አመኗቸው። ራስ ተፈሪያን ቦብ የሚባሉ የእምነቱ ልጆችም ተፈለፈሉ። በስማቸው ሰይመውላቸው። እኚህ የጥቁሮች አምላክ ሀበሻኤል ኢትዮጵያዊ ንጉሥ ከንጉሥ ሰለሞን ዘር የተገኙ የመጨረሻው ንጉሥ ኃይለ ሥላሴ ሆኑ። ኃይለ ሥላሴ በሥላሴ ኃይል የሚመራ የጥቁሮች አምላክ ነበር ለጃማይካውያን አንድምተው። እኚህ ሀበሻኤል አምላክ ጃማይካ ሆይ፣ ጃማይካ ጃን ሆይ፣ አባት ሆይ፣ አምላክ ሆይ ሊባሉ ጃን ሆይ አሏቸው። ጃ ማለት ፈጣሪ፣ መሰረ ይቅርታ፣ እኛ ከተዋደድ ይምረናል ጌታ ልል የቴዲን ድምፅ ተዋስኩት። አትከልክለኝ፣ ይችን ብቻ አንጎራጉሬ እመልስልሃለሁ። እኛ ጥቁሮች አደራ በልተን አናውቅም ማኛ ጤፍ እንጂ። እናንተ ጥቁሮች ክፋት የለባችሁም ጥቃትን አትችሉም እንጂ ቢለኝ ሚስትር ቡን ለምን እግዚአብሔር ከቤታችሁ በቤታችን አድሯልና። እንዴት የእግዚአብሔር እንግዳ ሁሉ በቤታችሁ ያድራል። ያደረው ግን ሰው ሳይሆን እግዚአብሔር ነው። የአዳም እጅ አሻራ ንቱባን ስብስቦች ምዕራፍ 5 የሀበሻኤል አምላክ የካቲት 9 2014 አዲስ አበባ ኢትዮጵያ